ያውና ፊት ያው እዚህ ጋር እዛ ጋር ነው አልፈን መሄድ አለብን። ሄሎ ጋይስ እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ዛሬ ደግሞ በሌላ ቪዲዮ መተናል። የዛሬው ጉዟችንን ወደ ጨበራ ጩርጩራ ፓርክ ነው የምናደርገው። እዛ የዋይልድ ላይፍ ቪዚት ይኖረናል። ብዙ አድቬንቸሮች ይኖረናል። አብራችን ቆዩ። እዚህ ጋር እንግዲህ ከጅማ ኤርፖርት ተነስተን ወደ ኮንታ ሪጅን ነው የምንሄደው። ፓርኩ እዛ ነው የሚገኘው። እዚህ ጋር የምታዩት ቪዲዮ ወደዛ እየሄድ ነው። በነገራችን ላይ ፍሮም ጅማ ኦን ደ ዌይ ያለው ላንድስኬፕ በጣም ጸዳዴ ላንድስኬፕ ነው። እሱን ለማየት ነበር እዚህ ጋር የቆም ነው። እዚህ ጋር እንግዲህ ጭዳ የምትባል ትንሽ ሲቲ ላይ ስንደርስ ያለ ቦታ ነው። ወደ ጨበራ ከመግባታችን በፊት ማለት ነው። ፋይናሊ ጨበራ ናሽናል ፓርክ ደረስም ማለት ነው። እዚህ ጋር የምታዩት ካምፕ ሳይቱ እና አድሚኒስትሬሽን ኦፊስ ነገር ነው። እዚህ መኪናችንን እቃችንን ምናምን ካራግፍን በኋላ ቀጥታ ወደ ፖሎች ሄድን። ፖሎቹ ይሄን ይመስላል ጨበራ ላይ የተሰራው። ውስጡ ሩሙ ምናምን እዚህ ጋር እንደምታዩት ነው። እዚህ ጋር ተመልሰን መኪናችንን ይዘን ጌም ድራይቭ ለማድረግ ወጣን። እዚህ ጋር ዋይልድ ላይፎችን እናያለን። በጣም አድቬንቸር ይኖረናል። እዚህ ጋር ስካውታችንን ፒክ ማድረግ ነበረብን። ያውና ፊት ወደዛ አልፈን እንቆይ። እዛ ጋር ነው አልፈን መሄድ አለብን።
ችግር አልወጣም ማለት የለም ዘፈር ሞኒ ይበላል ብዙ ማለት ከሆነ አንበሳም አለ እንግዲህ በፊት እንግዲህ ድሮ ሰዎች በህፃናትን ይዞ ረጅም መንገድ ለመሄድ ልክ በዚህ አዝሎ እንደዚህ ይዞ ነው ህፃናቶቹ ማለት ነው። አራስ ልክ ህፃናትን እዚህ ውስጥ አስገብቶ እንደዚህ ይዞ አይ እንደዚህ ባይሆን በለበጀ ይሄ ከርካራ ይሄ ደግሞ የባህላዊ ጨዋታዎች ይሄ ከርካራ እንዴት ይሸከሙታል? እንዴ ፍጥን እያሉ ይወርቅ አፈር ወርቃ አትልፋ ከዚህ ውስጥ እንዲህ ተደርጎ ይወጣል እንትን ያው በእጅ ከምን አያሽ ብልጭልጮቹ ከዛ ሰብስበዋቸው ታጥቦ መጨረሻ ላይ ሲታጠብ ይወጣል። ከዛ ይሄ አሁን ግልጽኛ እንደሆነ ይሄን ደግሞ በጦርነት ጊዜ ዋጋ መስዋዕትነት እሷ እንዲያረግ ይችላል። በዚህ እንትን ማርኮ ትችላለሽ። አዲስ ጥጥ እዚህ ጋር ማገናኘት እንዲያርገሽ መቀጠል ነው። እቺን እና እቺን መበየድ አለብኝ። ከዛ እንዲያረግሽ ነው እሱ የራሱ ያጣና እንግዲህ ጋይስ የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ደግሞ በሌላ የትራቭል ቪዲዮ እንገናኛለን። ይመቻችሁ። ፒስ